ሰላም እድጎዚት ልጅሽ ሆድ ውስጥ እያለ ምን እየሰራ እንደሚውል እንደሚያድር ታውቂያለሽ? ዛሬ እሱን እናወራለን። አንደኛ ምንድነው የሚያደርጉት ልጆች ሆድ ውስጥ እያሉ ረጅም ሰዓታቸውን የሚያሳልፉት በመተኛት ነው። ምክንያቱም ኢንቫይሮመንቱ ጸጥ ያለ እና ጠቆር ያለ ስለሆነ ያ ደግሞ በደንብ እንዲተኙ በጣም ያነሳሳቸዋል። ስለዚህ ረጅም ሰዓታቸውን የሚያሳልፉት በመተኛት ነው ማለት ነው። ሁለተኛ ደግሞ የሚያሳልፉት አምቢሊካል ኮርድ ወይም ደግሞ ከትብት ጋር በመጫወት ነው ይባላል። ሶስተኛ ደግሞ የሚያሳልፉት ከውጭ የሚመጣውን ድምፅ ያዳምጣሉ። ምን እንደተወራ ምን አይነት ነገር እየተወራ እንዳለ ይሄ አውትሳይድ የሆነውን ድምፅ ያዳምጣሉ። ለዛ ነው ልጆች ከ24 ሳምንት ጀምሮ ማዳመጥ ስለሚጀምሩ ከውጭ የሚመጣውን ድምፅ ማዳመጥ ስለሚጀምሩ፣ ስለዚህ ከ24 ሳምንት ጀምሮ አውራቸው ወይም እናት ወይም አባት ደስ የሚል ነገር ጥሩ ነገር ብትነግሪው ለልጅሽ የአእምሮ እድገት ይጨምራል። የሚሞሪ ወደፊት ከተወለድን በኋላ ያለው የማስታወስ ችሎታ ይጨምራል። የቋንቋ ችሎታው ይጨምራል። ከአንቺ ጋር ያለው ቦንድ ገና ሳይወለድ በጣም ክሎዝድ እንዲሆን ያደርጋል ማለት ነው። በጣም ጥቅም አለው በእርግዝና ጊዜ ልጆችን ማውራት። ጥሩ ሴት በእርግዝናዋ ጊዜ ማግኘት ያለባትን ቫይታሚን እና ሚኒራልን የያዘ ከአሜሪካ ማስመጣው ኦሪጂናል ፕሪናት አለው። ፎሊክ አሲድ፣ አይረን፣ የአሳ ዘይት በውስጡ ይዟል። ይሄንን ምርት ለማግኘት ከፈለጋችሁ በ0987 97 67 71 ላይ በመደወል ያላችሁበት በነፃ እናደርሳለን።